ስሜ ምትኩ ምትሪስ ቱዛን ነው። ስሜ ክፍለ ጦሬ 31ኛ ነው። ሻለቃ በርጌ 3 ነኝ። ምድቤ የነበርኩበት በ30ኛ ክፍለ ጦር ሲሆን ግን ከዛ ወደዛ ሄጄ የነበርኩበት ተማርኩበት ውጊያው የጭላ የሚባል ቦታ ነው። የተማረኩበት ቀንም 29 ነው። ሰኔ 29 ማለት ነው። ግን እስካሁን ያለውበት ቦታ ከተማረክም በኋላ ትግራይ ልዩ አይልም ትግራይ ህዝብም ያደረገውን እንክብካቤ እንኳን ህይወት ተረፈ እንኳን ለዚህ አበቃ ብሎ አንከባክቦ እዚህ ጊዜ አድርሶናል። እስከ ዛሬ የተጎዳሁት ነገር የለም። በራሴ ምስጋናም ይገባቸዋል። እኔም ማስተላለፍ የምፈልገው ለመላ ኢትዮጵያ ህዝብ ለአባቴ መትረስ ቱዛ ለእናቴ አየለች ያለበት ሚዛን ቴፒ ነው። ሚዛን ቴፒ ነው ሀገሬ እዚህም አለኝ 7 አመት ቆይቻለሁ። ይበልጥ ደግሞ ሌራው አመረ ገብሬ የምትባል የባለቤት ያለች ለልጄም እንኳንም ፈጣሪ ለዚህ ህይወት አትርፎን በሰላም አደረሰልን ማለት ነው። ያለንን ከበካም ባለቤት ሁኔታ ላይ ጥሩ ነው። ምክንያቱም ሀገራችን እንዳይ ስሜ 50 አለቃ ወሊ ይባላል ነው። ከ3 11ኛ 3ኛ ብርጌድ እና የተማረቁ ቦታ ተከዜ ላይ እና ተከዜ ላይ ነው የተማረቁ። ከዛ በኋላ ደግሞ ከዚህ ወደዚህ ሲመጣው በመቀሌ ላይ እንዳለ ነው የተወለድኩ ቦታ ሶማሌ። ቤተሰቤ ያለው ደግሞ ጎዴ ከተማ ውስጥ ነው ያለው እና ወንድሜ አብዲ ነው የሚባለው እና እዛ ነው ያለው እና ደግሞ እኔ አሁን ያለው ደግሞ መቀሌ ነው። እነሱ ደግሞ እንዳይጨነቅ እኔ በደህና ነው ያለው። እስካሁን ደግሞ በደህና ነው ያለው። ምንም አልሆነም። ያው እዛ ያለው እንክብካቤ በደንብ አድርጌ እየተንከባከብኩ በየቀኑ በቃ የተጠብቁ ሕክምና እየተደረገ ነው ያለው እና ምንም ነገር እንዲጨነቁ ስሜ ወታደር ታደለ ሙሉ ይባላል። የመጣሁት ከየምልዩ ወረዳ ነው። ቀበሌ ሳይማኮ ይባላል። እናቴ አባቴ ወንድሞቼ እህቶቼን ሰላም እላለሁ። የመጣሁበት ወታደር ሆኜ በመስከረም 7 ገባው። በ7 ገብቼ በ4ኛ ወር ላይ ተመረቁት። ቀጥታ ወደዛ መጡ። ወደዚህ ሲያመጡ ግዳጁን እየፈጸምኩ ነበረ። ግዳጁ እንግዲህ ያው ከመጠናችን በላይ ሲሆን በቃ አልፈልግም ብዬ አብያድ የሚባል ከተማ ነበረች። በዛ ከተማ ላይ ፈርሼ ክላሽ ምናምን ነበረ እዛ የሚያውቁ ሰው ጋር ነበረ ሰጥቼ ከዛም በኋላ ሲቪል ልብስ አለበሱኝ። ቀጥታ ወደ ተከረ መንገድ ወሰዱኝ። እየኩ ተከዘ ላይ ተከዘ ከኋላ ካብራ ሲደርስ በቃ ያው እዛው ያሉት የት ነው የምትሄደው አንተን አንለቅም ምናምን ብለው ወሰዱ። ከዛ ወሰዱ እንጀራ ሰጡ፣ ቆሎ ምናምን ሰጡ። በላው ከነሱ ጋር 2 ቀን አደርኩት። ያው እነሱ በቃ የሆነ ዱቀት ነበረ ዱቀት ምናምን አገዝ ከኛ ጋር ነበር አሉ። ከዛ 2 ቀን ምናምን ከነሱ ጋር ተጓዝኩ። በቃ ምርጥ ሁኔታ ነው ያዙት። ከዛም በኋላ የተወሰነ የኛ ሰራዊት መጣ። ሲመጣ በቃ በዛው ውጊያ ጀመሩ። ከዛን የኛን ሰራዊት ከማረኩ በኋላ ከነሱ ጋር ትሆናለህ አሁን አሉ። ከዛ በኋላ በቃ ለውጥ ሁኔታ ነው ወሰደ። አሁን ከዛ በኋላ ዞርኒ ግራም ቀኝም ያሉ ይዞ ያዞሩ ነበር። ምንም እኛ አንድ ጉዳት አላደረሱም። አሪፍ ነበር የመጣን ነበር። ግን እዚህ ከገባን በኋላ ትንሽ ያው ውሃ ምንም ችግር ነበር። ውሃ ሙሉ አሞሉ። አሁን ደግሞ ልብስ ነው ትንሽ የተቸገርናል እንጂ አሁን ያለንበት ደረጃ በጣም አሪፍ ነው። እኔ ለእናቴ አባቴ በህይወት አለው ምንም እኔ ላይ የደረሰ ጉዳት የለም። እጅም ሰጥቻለሁ። ሲሰጥ በጥሩ ሁኔታ ተቀብለዋንም በህይወት አለኝ። ታራ ያው እስከ አባቴ እስከ እናቴ እጅ እስከሚገባ ድረስ ጥሩ ሁኔታ እንሸኛቸዋለን እያሉ ነው። ይሄ ነው በቃ እኔ ሀሳብ ይሻላል። ስሜ አብዲ ሸይ ይባላል። የመጣው ከጅግጅጋ ከተማ ነው እና የነበርኩበት ቦታ ደግሞ 30 ክፍለ ጦር
31 ክፍለ ጦር የሚባል ክፍለ ጦር ነው የተማርኩበት ቦታ ጭላ የሚባል ቦታ ይታወቃል እና የሚያስተላልፈው መልእክት ምንድነው ያው ለወላጆቼ ያው ሰላም ነኝ ደህና ነኝ መቀሌ ነው ያለው ስለዚህ ምንም አታሰቡ ምንም መጨነቅ ያለባቸውም በስሜ ዘካሪያስ ዳውት ወራሳ እባላለሁ። ይህ አንደኛ ክፍለ ጦር 3ኛ ወር 3ኛ ሻለቃ ነው። ያው የተማረበት ጭላ ነው። ጭላ የተማረከበት ያው ደቡብ ብሔረሰብ ደቡብ ነው ደቡብ እዝ ነው። እዛ ያው የተማረከበት ጭላ ነው። ያው ጭላ ስለሆነ ያው እኔ አንደኛ በህይወት መኖር ብቻ በጣም አደንቃለሁ። እዛ የሞተን ጥለመትናል ሳንቀብር ምንም ሳንል መትናል ማለት አንደኛ ለዛ ሳይሆን የትግራይ ህዝብ በጣም እናመሰግናለን። አብረን ጓደኛ ነበረን ነው ያዙት። ላው በህይወት መኖር ብቻ እኔ በጣም አመሰግናለሁ ማለት ነው። ሌላም ምንም ችግር የለም። ያው ሰው ይሞት አልሞተም እዚህ እስር ቤት ያለው ምንም አልሞተም አንድ ሰው አልተነካም ማለት ነው። ግን የሌለ ሰው እንደዛን የሚለው ነው። እኛ አሁንም የምንፈልገው ሌላ አይደለም ወደ አገራችን ማየት ብቻ ነው ማለት ነው። ትግል በቃ ይበቃናል። ስንት አመት ቆይተናል። ያው ይበቃናል። የሌለው ያልሞተም የለም ምርኮኛ የለም ያለ እሱ እዛ ስለሚጫወት ያው ሰው አይዋጋም እኛ ነው የምንዋጋ እዚህ ያለን ችግር የለም። ለቀጣይም እዚህ ያለውን ስለተማረን እዛ ያለ ደግሞ እንዳይመጣ እናደርጋለን። ለሁሉም እዚህ ነው እንጂ መልእክቱ ሌላ የለኝም። በጣም አመሰግናለሁ ማለት ነው። ወላጆቹ ያው ያለ በህይወት ስላለው ችግር የለም ምንም ሁሉም አደርሳለሁ። ስልክ ስለሌለው እንጂ ስልክ ቢኖር ያው የደወለን ያው እናጣራ ነበር። ያው ስልክ የለም በህይወት ስላለው ችግር የለም ምንም ያደርሳለሁ። ለፈጣሪ ብቻ ምንም ማድረግ አይቻልም። አስር አለቃ ረሺድ ሱፊያን ይባላል። ከመጣው አሁን 9ኛ ወር ነው። ከኦሮሚያ ነው የመጣው። ምዕራብ ሐረርጌ ነኝና 25ኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ነው። ሚስቴ ያለኝ ሶማሌ ነው ያላት ሚስቴ አንድ ልጅ አለኝ። በህይወቴ እንዳለ ደግሞ የትግራይ ህዝብ በጣም እያንከባከበን ያለን የተማረኩበት ሰኔ 19 ጭላ የምትባል ቦታ ነው የተማረኩ። ስለዚህ ደግሞ ቤተሰቤ ሞተዋል ብሎ ሀሳብ ገብቶ ሊሆን በጣም ጭንቀት ላይ ሊሆን ይችላል ኔትወርክ ስለማይሰራ ማለት በህይወቴ እንዳለ ወንድሞቼ ወላጆቼ ሁላ ማለት ስለዚህ ደግሞ ትግራይ ህዝብ ውስጥ ይናለን ምንም የተደረገ ነገር የለም የተጎዳ ነገር የለንም። በጣም ኑሮ እንደም ከበፊቱ የተሻሻለ እየተኖረ ነው። ጫካ ውስጥ በጣም ወደ 4 ወር ምግብ ሬሽን የማያገኝበት ወቅት ነበረ። ስለዚህ ደግሞ አሁን ደግሞ እንደም እስር ቤት ከመጣን ወደ እናንተ ከመጣን በጣም የተሻሻለ ሁኔታ ውስጥ ነው። ህዝቡ አወጣጦ ምግብ ያበላን ነው ያጠጣን ነው። ስለዚህ በሁሉም በኩል በጤናም የተመለከተም በጣም ጤና ሁሉም አለን እንዳለው ሰራዊት አለን። የተጎዳ ሰራዊትም የለንም። በሰላም እያንከባከባችሁን እንደሆነ በዚህ ምልክት ያስተላልፋል። ቤተሰቦቼ ሁላ ደግሞ በሰላም ወደ ቤተሰባችን እንደምንሄድ እርግጠኛ ነኝ። አመሰግናለሁ። ስሜ ማቴዎስ አለም እባላለሁ እና የመጣሁት ከወላይታ ሶዶ ነው እና እኔ ያው እዚህ ትግራይ ክልል ነበርኩኝ። የትግራይ ክልል ላይ ያው የተማረኩበት ቦታ ጭላ በተባለ ቦታ ላይ ተማሪኬ እስካሁን ድረስ ያው በትግራይ ክልል በህዝቡና በህብረተሰቡ መሀል ላይ ነው ያለሁት። ያው ምንም የሚያስቸግረኝ እና የተቸገርኩት ነገር የለም። በሰላም ያው ህብረተሰቡን የሚያንከባከበ ከኛ ጋር አብሮ ነው ያለውና ይሄን ያህል ምንም የሚያስቸግረን ነገር የለም ማለት ነው። እና እኔ ለቤተሰቦቼ ማስተላለፍ የምፈልገው መልእክት አዲስ አበባ ላይ ያለች ለሲስተር አማረች እና ለቤተሰቦችም መልእክትም እንድታደርስ ሰላም ልላት ፈልጋለሁ እና
ስሜ መሐመድ ሰይድ አስራዴ ይባላለሁ። ያው ተወልጄ ያደግኩት በአማራ ክልል ነው። አማራ ክልል ያው ነኝ። የትውልድ ቦታዬ ደግሞ መቅደላ ነው፣ ደቡብ ወሎ ነው። ደቡብ ወሎ መቅደላ ነው። ዋና ከተማ ማሻ ይባላል። ስለዚህ የተማረኩት ሰኔ 19 ነው። ተሰኔ 19 ያው ጭላ ነው፣ በውጊያ ነው ያው ተማርቼ ያው እጅ ሰጥቼ ያለሁት መቀሌ ከተማ ላይ ይገኛለሁ። እስካሁን መቀሌም ላይ ያው በህዝቡም ሆነ ባሉት በክልሉ ወታደራዊም ሆነ በህዝቡም ሆነ ምንም አይነትም ችግር የለም። ያለውን ቤት ያፈራውና አቅማቸው ይቻላል ያው እየተንከባከቡና ያለው እስካሁን በቃ በማንኛውም ነገር ትልቅ እርዳታ እያደረጉልን ነው እንጂ ያሉት ምንም አይነት በሌላ የደረሰብን ነገር የለም። በህይወት አለን እስካሁን ድረስ። ሌላ የደረሰ የሚባለው ያው ለቤተሰቦቼ ትዳር አለኝ። ባልተቤቴ ያለለት መርህ ትባላለች። እናቴ አልማዝ በላይ ትባላለች። አባቴ ሰይድ አስራዴ ይባላል እና ለነሱ ይድረስ። ለእህቶቼ ደግሞ ሰዓዳ ሰይድ ትባላለች፣ ማስረሻ ሰይድ ትባላለች። ለነሱ እንዲሁም ለሞላ ቤተሰቦቼ ደግሞ ያው ይድረስልኝ ነው ማለት አመሰግናለሁ። እንዲሁም ለጓደኞቼ ስሜ ምክትል አስር አለቃ ከፋለም ከርሶ ጃርሶ ይባላለሁ። ከመጣሁት ደቡብ ነው። ያው 31ኛ ክፍለ ጦር ነው ነበርኩት። የተማረኩት ደግሞ እዛ ሳምሪ የምትባል ቦታ ነው እና ሰላም ነኝ። ያለሁበት ቦታ ትግራይ ክልል ውስጥ ነው። አሁን ነበርኩበት ደግሞ እዚህ ትግራይ ክልል ነው። ሰላም ነኝ። ቤተሰብ እንዳይጨናነቅ ሰላምታ እንዲያውቁ ነው የሚፈልገው። እኔ ወታደር እያሱ ተክሌ ወጅናንስ ይባላለሁ። ከዛ በመቀጠል 11ኛ ክፍለ ጦር ነው የነበርነው። የተማረክነው ቦታ ጌራ ይባላል። በቃ 2013 ነው። ከዛ ቃን 13 ተማርከን ወደ ምርኮኛ ማዕከል ገብተናል። በቤተሰብና በአባታችን እስካሁን ዛሬ በቆመው ባለው ሰዓት ላይ በጣም ፈጣሪን ያመሰገንኩ። እስካሁን በህይወት መኖሬ ራሱ ትልቅ ነገር ነውና ለቤተሰብ እንዳይደነግጡ በሰላም እንዳለው ብዙ በጥሩ ሁኔታ እንዳለው በትግራይ ህዝብ ያለውን ሁኔታም በጣም ምስጋና ያቀረብኩ። እስካሁን የሚበላውን ያባሉን ነው፣ ችግር የለንም። እስካሁን በተስፋ በህይወት ስላለን አባቴም አለው እናትም አለው እንዳይደነግጡ በሰላም እንዳለው በህይወት እንዳለው ሞተዋል ብሎ እንዳይደነግጡ በህይወት እንዳለው ነው የሚገልጸው። አስር አለቃ ይብሳ ሳንዮ ይባላለሁ። የመጣሁበት ክልል አራት ነው፣ ኦሮሚያ ክልል ነው ማለት ነው እና ምዕራብ ሐረርጌ ዞን መቻራ የሚባል ነው እና ክፍለ ጦር የገባሁት ክፍለ ጦር 25ኛ ክፍለ ጦር 2ኛ ብርጌድ 3ኛ ሻለቃ ነበርኩ። የተማርኩበት ቦታ ጭላ የምትባል ቦታ ናት እና እዚህ ያለው አሁን ታስሬ የተማረኩበት ቀን በ19 ነው የተማረኩት። አሁን መቀሌ እስር ቤት ነው ያለሁት። ወደና ነኝ። የበላው የጠጣው ነው። የደረሰብኝ አደጋም የለም። እኔ ደህና ነኝ፣ ሰላም ነኝ አለኝ ማለት ያው በሚዲያም በሬዲዮም እንድትከታተሉ እንድትሰሙኝ እዚሁም አለኝ ለማለት ነው የሚያስተላልፈው። ስሜ አሰልማ አልጋማ ይባላለሁ። ያው የመጣበት ከደቡብ ክልል ማለት ነው እና ወደ ክፍሉ ሲገባ 31ኛ 2ኛ ብርጌድ ማለት ነው እና ሲጀመር ያው ይሄ ወደዚህ ሲገባ ያው ወደ ውጊያ ሲገባ በቀን 12 ነው በአግባ አካባቢ ነው የተያዝከው። ሚስቴ ያው አለች ወይስሮ ማቀሳ ማዮ ትባላለች። ያው እኔ እስካሁን ያው ምንም በህይወት አለ
እዚህ ክልል ሲገባ ያው 31ኛ ብርጌድ 2 አሁን እሱ ብርጌድ 2 የተባለ እንጂ ከዚህ በፊት በ31ኛ ነው የቆየው። 9 አመት እዚህ ቆይቻለሁ። ያው ይሄ ግጭት ሲፈጠርም ያው እግዚአብሔር እኔን ጠብቆኛል። ምንም እስካሁን በሰላም በህይወት አለ ማለት ስሜ ዳውት አፈወርቅ እባላለሁ። የመጣሁት ከደቡብ ክልል ነው። የተማረኩበት ሸዋ ተጉም 11ኛ ክፍለ ጦር ነበርኩኝና ያው ከዛ ወደ ከተማረኩ ወዲህ ያው በጣም እናመሰግናለን ለትግራይ ህዝብ ራሱ አንዲት ነገር ያደረሱን ነገር የለም። እስካሁን በጥሩ ሁኔታ ያንከባከበን ስላለ ከልብ እናመሰግናለን። ለቤተሰቦች ራሱ በሰላምና በጤና እንዳለው ገልጻለሁ። ከዛ ምንም አሁን ስጋት የለም። እኛ ማለት እኔ በሰላም እንዳለው ያው እነሱም ሰላምታዬና ደስታን ለመግለጽ እወዳለሁ። የስሜ ሰለሞን አማረ በጋሻው እባላለሁ። ከመጣሁኝ ከኦሮሚያ ክልል ምስራቅ ሐረርጌ ዞን ከወረዳ ጎሮሙጥ የምትባለችው ነው። ከዛን የመጣሁት ምልስ ነኝ። ያው እዚህ መጥቼ ደግሞ ብዙ ነገር ነው ያየሁት። ተዋግተናል። ከዛ በኋላ ደግሞ እየተዋጋን እያለን ሲደክመኝና አቅም ስናጣ ከዛ በገዛውት እጄና ፍቃዴ ደግሞ እጅ መስጠቴ ያው እጅ ከሰጠሁት በኋላ ደግሞ ብዙ ነገር ነው ያየሁት። በጥሩ ሁኔታ ነው ተቀበሉኝ። ከዛ ምግብ እየሰጡን እያበሉን የወደቀም እያነሱ በራሳቸው ውጪ እየተኙ እኛ ቤት ሰጥቶን ቤት ውስጥ እየተኛን ምግብም እያበሉን ያመጡን። ከዛ አሁን በሰላም ነው ያለሁት እና ቤተሰቦቼ አባቴና እናቴም ደግሞ ሚስቴም አለኝ። ሚስቴም ያው በሰላም ነው ያለሁት። ምንም አልሆንኩም እና ሰላም ማለት ነው የምፈልገው ነው። መኮንን አስፋለገሰ እባላለሁ እና የተያዝኩት ቦታ ሀገረ ሰላም የሚባል ቦታ ነው። በአጋጣሚ ለብቻችን እየጠበቅን የሆነ ግዳይ ተሰጥቶን ነበርና የወደቀ መኪና እየጠበቅን ነበር። በዛን አጋጣሚ ያው እዛ ተገናኘን። ያው እዛ ጋር ተዋግተናል። ያው ጓደኞቻችን የተወሰኑ ሞተዋል። እኛ ግን የተረፍነው በሰዓቱ ያው እጅ ሰጥተን እጅ በመስጠታችን ምንም አልሆን። የትግራይ ሚኒሻና ልዩ ኃይል ምንም ይሄን ያረገን ነገር የለም። በጦሩ በሁኔታው ሰዓት እጅ እንደሰጠን ጦሩ አርጎ የሚሰጠውን ነገር ምግብም ሆነ ውሃ በቃ ብዙ ይሄን ያደረሰብን ችግር የለም። እስካሁን ድረስ ባለንበት ቦታ በመቀሌ ነው ያለነው። ይሄን ያህል በቃ የደረሰብን ችግር የለም። የሚሰጠውን በቃ ከራሳቸው ቀንሰው እየሰጡን እስካለ ድረስ እኔ ማለት የምፈልገው ለጓደኞችም ሆነ ለእናቴ በላይነሽ አለች፣ አባቴ አስፋው ለገሰ ደህና ነኝ በቃ። ምክንያቱም እኔ ቤተሰቦቼ ሚዲያ ስለሚያው እንደሚያወኝም ተስፋ አረጋለሁ እና እኔ በሰላም ነው ያለሁት። ለኔ ምንም በተሰብ መጨነቅ እንደሌለበት ይሄው በእነሱ ፊት እናገራለሁና ደህና ነኝ፣ እግዚአብሔር ይመስገን። ስሜ ታማኝ ግርማ እባላለሁ። የመጣሁበት ከደቡብ ክልል ነው እና ክፍለ ጦር 52ኛ ክፍለ ጦር ነበርኩ። ሁለተኛ ብርጌድ አንደኛ ሻለቃ የተማረኩበት ራያ ቆቦ ወረዳ ጎብዬ ከተማ ነው የተማረኩት። በተማረኩበት ጊዜ እስካሁን ባለሁበት አሪፍ ነው። በአሪፍ እንክብካቤ ነው ያለሁት። ቤተሰቦቼ ሰላም ላቸዋለሁ በጤነኛ ሀለት። እድሜ 19 ነው እና ከነም ያነሱት ከነም በላይ አሉ እና የሞቱትም አሉ። እነሱ እንግዲህ እድላቸው ነው። እኔም ያው ከውጊያም ተርፌ እዚህ ነው ያለሁት።
ያው የቀሩትም ያው እህቶች ወንድሞችም አሉ። እነሱ በጤንነት በዚሁ ያሉት ምንም ሳልቆስል ምንም ሳልል በጤንነት ስላለው በጣም